ከዛም ከዚህችን ብዬ የቆጣጠብኳት ብር አለች 280 ብር እኔም እኮ የጦረታው መጥቷል እኮ 80 ብር ይሄው እንግዲህ አንድ ላይ አሁን ቁጥና የምንገዛው ይጻፉ 280 አሁን 0 እና 0 0 8 እና 8 ደስተን ጽፊያ አንድ እዚህ ቢኖረኝ ሁለት እና ያለች 360 ብር ይመጣውን ምንድነው የምንገዛው ነው እንግዲህ ስንት አሉ 360 100 ብር ዶሮ ዶሮ 100 ብር ከነንቁላሉ 100 ብር 100 ብር ከነንቁላሉ ቂቤ 2 ኪሎ 180 ብር በበለ እንደው ቅርት ቢልስ እንዴ ቢቀርስ እውነት ይቀራል እርሶ ምን አለበት 180 ጎረቤቶች አጡ መነጡ እንዲሉ ነው እና ታዲያ 180 ለቅዬ አዎ ጻፉ እኔ ከጎረቤቶቼ ጋር በማግስቱ እናቀቁ ምን እርሱ አይደለም ቆይ መቶ ብር እኮ ቀረ አዎ 100 ቀረ አይደል እንግዲህ ከዛ ላይ 50 ብር ኪሎ ቡና አዎ አስፈልገው ነው የመጨረሻው አላቅፌ ነው ቡና ያርብኛል ኢትዮጵያ ምን ሆናለች እቺ የታደሰ ቢሆንስ የገንዘቡን አጣሪ ነው መሰረት ነው ሰው ይቸግረዋል እንደኛ ማየት ነው ያው ነግሬሻለሁ ታደሰ ከሆነ ከበደ ሲብልሽ ዘመድ ሙቶ ሰለስተ ሊያድር ሄዷል የለም ብለሽ ይዘሽ ሃሎ ወይዘሮ ሽኖት ማለበል አይ እርሶ አያቆኝም እሺ ምን ልታዘዝ አሜሪካን ዘመድ አሉት አሜሪካ ማለት ወይ አዎ ልጄ ክርስትና ልጄ ማን ትባላለች ገነት ተስፋዬ ምን ሆነች ዝምበሉ አዎ ልክ ነው በቃ እንደሆነ የላከችው ዕቃ ስላለ ለኔ ነገ ክፍለ ሀገር የሌሎችንም ላድር ስለሚሄድ እንዴት ነው ላቀብሎት የምችለው ወደ ገርጂ አካባቢ ነን እዛው ገርጁ ማለት ገርጂ ስንት ነው ኡኒቲ ጀርባ በይው ጥሩ በቃ እኔ እዛው ስደርስ ደውሎታል ይሁና እሺ ያው ተማሪ ቤቱ ኮሌጅ ኡኒቲ አለ እሱ ላይ ጀርባው ላይ እሺ ምንድነው ዝም ብሎ መጥቶ ይሳሙኝ ገነት ተስፋዬ ከአሜሪካን ገንዘብ ላከች አይ መድኃኒዓለም በጣም ጨምሪልኝ እስቲ ጨምሪልኝ ወይ ጉድ ተመረቃታለሁ መድኃኒዓለም ያሰበችውን ያሟላል ጨምሪልኝ ይኸው እኛ ከአሜሪካ ከባህር ተሻግራ ከዛ እንዳሰበችን መድኃኒዓለም እሱ ባለቤቱ ተጠራራያም ተሰባቱ ሰማይ ላይ ተራ ያስባል አሜን ወይ አቤት መድኃኒዓለም ወይ እዛች ልጅ አቤት ግቡ እናት ያብር እየመጣች ሳቢን ዝም ብለሽ ሳቢ ዛሬ እኔ እናት ነኝ እናትዬ እህትሽ ገነት ተስፋዬ ከአሜሪካ ዶላር ላከችልሽ መድኃኒዓለም የትምህርት ቤት የተከፈለ እዚህ በኋላ በዱብ ያትማሪ ማይዞሽ አይ መድኃኒዓለም ያምረይ የጀናቴ አንቺ ድለኛ የጃንሽልኝ እሺ ሃሎ አቤት ደረስክ አልቻልክም ግሎባል ሆቴል አካባቢ ይመጣሉ ግሎባል ሆቴል የት ነው ችግር የለም እኔ ወስዳቸዋለሁ ሰርግ ስትሄድ ሽበት ቤት አሁን አጣሽ ግሎባል ታውቀዋለች
ኧረ ምን ችግር አለ ደግሞ ለራሳችን ጉዳይ እዛው ድረስ እንመጣለን። ታዲያ በምን እንለይሃለን? እኔ ያረኩት ምልክት ጥቁር ሙሉ ሱፍ ከቡኒ ጫማ ጋር ያለው። ኧረ ጎሽ ጥሩ። እኛ ደግሞ 3 ነን ትለየናለህ። ሞባይል የለም ወይ? በስቲ ሞባይል የለም። ያዙት። እሺ ቆይ ለልጄ ሰጣት። ወይ በራስሽ ሞባይል ላይ መዝግቢው። አቤት ስንት 0913 ወይ ያለች ልጅ አልወለለን ይቻርገ ለብሳለሁ። ማየ በቃ እንደዚሁ እንግዲህ ምንም የምደርበው የለም። እሺ ምን ነው ምን ሆነሻል? ሸረዶ አፈርሶን ረንዶ ሰው ትልቅ ሰው ነው ያቆም ነው እንዴ? ምን ሆነሻል? እሺ በሉ ውጡ። የታለ ባለጃርጅ ጋር ደውይልኝ። ታክሲ ሾፌሩ ጋር ደውይለት። ተለበ ሄሎ ኃይሌ ደህና መሸ? እንዴት ነህ? የት ነህ? አስፋልት ነህ ወይ? ነው ወይ ይላል አባዬ። እስቲ ልቤ ሄሎ አይደል ከበደ ነኝ። እንዴት ነህ ልጄ? አስፋልት ላይ ነህ? ይኸውልህ አንድ ጉዳይ አለኝ። አሁን ትወስደኛለህ። የት ነው ቦታው? ግሎባል ጉቴሉ ግሎባል። ይሄ ኃይሌ ደግሞ ምን ሆነሃል? 150 ወድ ነው ይሆን እሺ አስፋልቱ ላይ ጠብ መጣ ሶስታችን እሺ ልጅ እሺ አይ ታረሳለ ያለ አይቻቸዋለሁ። ሰላም ናችሁ እናንተ? በቃ አስቸኳይ ነገር ስለሆነ አደራ ስለበላቀም ፍላገር ስለሚሄድ እሱስ መልካም ነው። ስለዚህ ተው መንገድ ላይ እናቴ አጣጣው ግድ የለም ቤት እንሄድና አንድ ስኒ ቡና ጠጥተህ ነው የምንሄደው። መድኃኒዓለም አይሆንም እጂ መንገዳችን ላይ ስጋ ቤት ስታገኝ ትቆምልኛለህ። እሺ ተባረክ። ትልቅ ሰው ዘር ብድግ ብሎ እውነቴን ነው። ተባረክ፣ እግዚአብሔር ይባርክ። ለእኛ ተሸክመህ እንደመጣህ እሱ መድኃኒዓለም ይሸከምልህ። ባለቤት ብላ የበላ ብዙ ጊዜ ነገር ስለማናገኝ ሀገራችን ስጋ አይደለም ቢኖርስ እንዴት ፍሬሽ ሆነ አይሆንም እኮ። አድራሻህን ትነግረናለህ፣ እንልክልሃለን። ፍሬሽ ስጋ ከዚህ አሜሪካ። እሺ የሞቁኝ ገንዬስ እንዴት ነች? ሰላም ነች፣ በጣም ሰላም ነች። በጣም እንደው ይገርምሃል፣ እንደው እኔንም እንደ ልጆቼ እቴቴ ነው የምትለኝ። እቴትዬ እንደው እኔ ሰው ሆኜ አንቺን ጦሬ ትለኝ ነበር። ያው እግዚአብሔር ዛሬ ወላዳ እሷም የናውቃ ነው። በጣም ጥሩ አደራ እግዚአብሔር እንደው መጀመሪያ የምልህ ይሄ ዶላር ምንዛሬው ስንት ሆነ አሁን በእኛ? አሁን እንኳን ወደ 16 ብር ምናምን አይደለም። ያገዘብ አሁን ጥሩ ነው ምንዛሬው። ያምሮቴ ያው ቡና ተከራክሮ እንኳን ለምን ምክንያቱም ሌሎችም ጋር እንደዚሁ የባደረ የተሰጡ ይመስላሉ። እነሱ ችግር የለም። ያምሮቴ ባልንጀራ አለ ታክሲ ያለ እኔ ረከፍልልሃለሁ። በመስራት ደረስ ያደርጋል። ምን አባቱ ደግሞ
ወኛ በለበት እዚህ ድረስ ምን ተሸከመው ለመጣው ፍራቴ ደግሞ ምን ነው ልጅ ያታወቅሰህ ገሚየላት ያምሮት አቤት እስኪ እንደማን ሸንጆ አማምጭጎሽ ሰበበኝ የታለበኝ ኮሌጅ ነው የምትማረው? ኮሌጅ ነው እንዴ? ያለሽ ተማሪ ይመስላል። ከፍዬ እሷን ያስተማርኩ ያብሮት አቤት መጣ ልጁ? አዎ መጣ። ወሽ መጥቶልሃል። አንቀሽቅሾ ቤት ያደርሳል። ምንም ችግር የለም። ለደጉም መቼም ስለማድረስ ይችላል። እንዳቸው ትፈርሙልኛላችሁ። ምክንያቱም ያደራ ነገር ቀላል እኔ ፈርሙና ታው ምንም ችግር የለም። እሱ ጋር ተማርሳየሽ እኔ ቦናው ሰጥቻለሁ ተሰላችሁ በፈረም እንግዲህ በመናውቃት አይፈርሙ ባስቆጥ አንዳችሁ ትፈርሙ እሱ አይፈርሙ ምን ነው ይበቃል። እሺ እሺ ናዘኝ እሺ ይችላል። ያራ እስቲ ኮቱን አምጪ በሉ እንግዲህ ያው እሺ ምን ጋር ታድርሽ እንደጨረስኩ ጠይቃችሁ ጠይቃችሁ ምንም ችግር ያምረት ንገሪው ሂሳቡን ተኔ ነው የምትጠይቀው። ነገር የፈለገበት 3 4 ቦታ ይሆን አድርስ ቤቱ አግብተህ ነው የምትመጣው። ኋላ ጠዋት ተኔ ጋር እንነጋገራለን ብሏል ከበደ በይው። እሺ ሰላሙን ተባረክ የኔ ልጅ። እሺ ተባረክ ገና ደግሞ በምንዛሬ ደግሞ ገና ሌላ ታሪክ ለፈጥሪ ነው። ራሴ ወስጄ ነው ንግድ ባንክ መመነዝረው ምን ይቺ የሴት ፈጭልኝ ከፈሹ ጎሽ አንዴ ወስጡ ፓርጋው እኮ ያንኳን አደረሳችሁ ፖስት ካርድ እኮ ነው። ወስጣው ተፈልጉት እንዴ ዛቃ በስመ አብ ወልደ መንፈስ ቅዱስ ያውልሽ አምሮቴ ለታክሲው ሾፌሩ ባልንጀራሽ ደውዬና ይሄን ሰውዬ ታክሲ ተራ አድርሰው በቀጥታ ታክሲ ይሄድ ኋላ መተገንዘብ አምጣ ብትለኝ የለን ብሎ አልከበደ ለቀለት ማለት ነው። የት ሄዳለሁ 7 ብር ቀርታኛለች በእሷ ገመድ ገዝቼ